የዘንባባ ቀለበቱን ለመስራት የሚያስፈልጉ ነገሮች የዘንባባ ቅጠሎችና ቀላል የመቁረጫ መሳሪያዎች ናቸው። ይህንን ቪዲዮ ታዳጊዎች ያለ ወላጆች ክትትል እንዲጠቀሙበት አይፈቀድም። ቀለበቱን ለመስራት በመጀመሪያ የዘንባባውን ጫፍ በመቀስ እንቆርጠዋለን። በመቀጠልም የዘንባባውን ሁለት ክፍሎች እስከ መጨረሻው እንተረትራቸዋለን። አንደኛው ዘንባባ በሌላኛው ላይ ደርበን እንደዚህ በመስቀለኛ እናስቀምጠዋለን። በመጀመሪያ ከታች ያለውን ጫፍ ወደ ላይ እናጥፈዋለን። ቀጥሎም ከላይ በኩል ያለውን መጀመሪያ ባጠፍነው ላይ ደርበን እናጥፈዋለን። በመቀጠል በጎን በኩል ያለውን ወደ ቀኝ እናጥፈዋለን። ከዚያም በስር በኩል ያለውን አጥፈን መጀመሪያ ባጠፍነው በኩል አሾልከን እናቆላልፈዋለን። ሁለቱ የዘንባባው ክፍሎች እንደምታዩት እርስ በራሳቸው ይተሳሰራሉ። በመቀጠል ቀለበቱን በራሳችን ወይም ቀለበቱን እንሰራለት በፈለግነው ሰው ጣት ላይ እንለካለን። የፎቅ ቀለበት ለመስራት በዘንባባው መስመር አቅጣጫ እንደሚታየው እኩል ሁለት ቦታ እንሰነጥቀዋለን። ይህንን ስናደርግ የታችኛውን ክፍል እንዳንቆርጥ መጠንቀቅ ይኖርብናል። በመቀጠል ሁለቱንም የዘንባባ ክፍሎች እንደሚታየው ሁለት ቦታ እኩል እንሰነጥቃቸዋለን። ከዚያም በጥግ በኩል ያለውን በቀደድነው ቀዳዳ መካከል እንደዚህ እናሳልፈዋለን። ሙሉ በሙሉ ከመሳባችን በፊት ከላይ በቀኝ በኩል የሚገኘውን ጫፍ አምጥተን በመሃል እናስገባዋለን። ከዚያም የሚከተለው አይነት መስቀል ቅርጽ ይሰራል። ከዚህ በኋላ ከየትኛውም አቅጣጫ በመጀመር ዙሪያውን ተራ በተራ አራቱንም ጫፎች በማጠላለፍ የመጨረሻውን በውስጥ እንዲያልፍ በማድረግ እንዲቆላለፍ እናደርጋለን። ይህንን ሂደት ቀለበቱ የምንፈልገው ርዝመት ላይ እስኪደርስ ድረስ በመደጋገም እንቀጥላለን። ልክ ቀለበቱ የምንፈልገው ርዝመት ላይ ሲደርስ ጫፎቹን በመቀስ እንቆርጣቸዋለን። የፎቅ ቀለበታችን እንግዲህ ይህንን ይመስላል። እስቲ እናንተም የሰራችኋቸውን ቀለበቶች በዩቲዩብ ወይም ፌስቡክ ገጻችን ላይ አሳዩን።